ራስህን ማስከበር ትፈልጋለህ? ራስህን ማስከበር ትፈልጋለህ? እዚህ ዓለም ላይ ውድ ሰው ሆነህ ምናምን መኖር ትፈልጋለህ? የማይፈልግ የለም። ማንም ይፈልጋል፣ አንተም ትፈልጋለህ። አንዳንድ ሰዎች ምንድነው አሁን አንዳንድ ሰዎች ነው እኔ ራሱ አይቼ ምናምን አንዳንድ ሰዎች ውይ እሱ እኮ ያስፈራል፣ ውይ እሱን ሰላም ለማለት ራሱ ያስፈራኛል የሚያስብሉት ሰዎች እግዚአብሔር እንደዛ መኖር ትፈልጋለህ? እንግዲያውስ ይህ ቪዲዮ ለአንተ ይጠቅማል ድረስ መከታተል አለብህ፣ መጨረስ አለብህ ማለት ነው። ስለዚህ ምንም ወሬ ሳላበዛ ወደ ቪዲዮ ለመሄድ ይህን ቪዲዮ ከወደዳችሁ እናንተ ስለማይጎዳ እኔን ደግሞ ስለሚጠቅመኝ ሰብስክራይብ እንድታደርጉልኝ እፈልጋለሁ። ወደ ቪዲዮ እንሂድ። ስለዚህ ራሳችን ለማስከበር የሚያስፈልጉን ነገሮች ምንድናቸው ነው በዚህ ቪዲዮ አብረን የምናየው። ራሳችን ሪስፔክት ለማስደረግ የሚያስፈልጉን ነገሮች፣ ማድረግ ያለብን ነገሮች ምንድናቸው የሚለው ነው በዚህ ቪዲዮ የምናየው። አንደኛ ትኩረትን ወደ ራስ አምጣ። ትኩረትን ራስ ላይ አድርግ ማለት ምን ማለት ነው? በጣም ትልቅ ከባድ ቃል፣ በጣም ብዙ ቦታ እንሰማለን፣ ግን በጣም ከባድ ቃል ነው። ትኩረትን ወደ ራስ አምጣ ማለት የምታደርገው ነገር ለራስ አድርግ ነው። ለምሳሌ አንዳንድ ሰዎች ምንድነው ሰው እንዲወደን ብለን አንዳንዶቻችን ምንድነው ሰው እንዲወደን ሰው ጋር ጥሩ ነገር እንዲኖረን ጥሩ ኮመንት እንዲኖረን ብለን ለሰው ብለን የምናደርገው ነገር አለ፣ እኛን የሚጎዳን ነገር። ወንድም በጣም የሆነ ለሰው ብለህ ራሱ ብትኖር ራሱ እዚህ ዓለም ላይ ማለት ሰው መጥፎ ኮመንት ለአንተ አያጣም። ለራስህ ሪስፔክት የሚያስፈልጉ መጀመሪያ ራስህ ወደ ራስህ ነው። ብዙዎቻችን ለጓደኛችን ብለን ማይሆን ማንወደው ነገር እናደርጋለን። ለፍቅረኛችን ብለን ገደል ግቡ አባቴ። በቃ መጀመሪያ ከራስ ነው። አንተ ማትወደውን አንተ ማትፈልገውን ሰውነት ማንም ሰው አይወድልህም። ስለዚህ ትኩረት ወደ ራስ አንተ፣ ትኩረትን ወደ ራስ የምታደርገውን ለራስ ያድርግ ነው። ትኩረትን ወደ ራስ አንጣ ማለት ትኩረትን ወደ ራስ አንጣ፣ ወደ ራስ ካንጣ ማለት የምታደርገው ነገር የምትፈጽመው በጣም ጠቃሚ ነገር ጠቃሚ ናቸው ምናምን የምትለው ነገር ካለ ለራስ ነው የሚሆነው። ለራስህ ማድረግ ያለብህ ማለት ነው። ሌላኛው ደግሞ ብዙ አታውራ፣ ዝምተኛው በጣም ከባድ ቃል፣ በጣም የሚገርም ቃል ነው። ቃል ይቃል ዝምታ ወርቅ ነው ምን እግዚአብሔርን በጣም ትክክለኛ አባባል ቢኖር ይህ ነው። ዝምታ ወርቅ እውነት እኮ ነው፣ በጣም ወርቅ። እስኪ ከሰው ጋር ተጣሉና ዝም ስትሉ እንደውም አታስፈሩም? በጣም እኮ ነው የምታስፈሩት። ዝም ስትል ታስፈራለህ። ማንም ይሁን እስኪ አሁን ከፍቅረኛችሁ ጋር ተጣልታችሁ ዝም ስትል እሷ ራሱ ዝም ስትል አታስፈራም? በጣም ነው የምታስፈራው። እቺ ልጅ ምን አስባ ነው እንዲህ ምናምን ብለን በቃ የምሬ ነው። ስለዚህ ዝምታ ወርቅ ነው። ዝም ሲጀምር ከወንድ ልጅ ወሬ አያምርም። ወንድ መሆን ከፈለግ በቃ ካልተጠየቅ አታውራ፣ አትመልስ። በቃ ካልተጠየቅ መልስ ራሱ አትስጥ ለሰው። ወንድ መሆን ከፈለግ በቃ እንደዛ ዝምታ ወርቅ። ወንድ ልጅ በተግባር እንጂ በወሬ ሲጀምር እንትን አይልም። ወሬ ከኛ አያምርም ሲጀምር። ስለዚህ ወሬ ሳይሆን ዝምታ ወርቅ የምሬ ነው። ስለዚህ ያስከብርሃል። እኔ ነኝ ያልኩ። ስለዚህ እንደዚህ ነው ማድረግ ያለብን። ሌላኛው ደግሞ ምንድነው በጣም ከሚባለው በላይ የሚወደው ቃል አትለምን። ጓደኛችን ለማስቆየት ብለን ፍቅረኛችን ለማስቆየት ብለን በዙሪያችን ያሉትን ሰዎችን ለማስቆየት ብለን የምናደርገው ልመና መለማመጥ በመድኃኒዓለም መለማመጥ በጣም ከኛ እኔ እንጃ እንዴት አድርጌ እንደምነግርህ አያምርም። ወንድ ልጅ ስለማመጥ ምናምን ስለምን በመድኃኒዓለም እኔም በፊት ማለት ነው የምሬን ነው ሴት ፊት ለፊት ቁጭ ብዬ አልቅሼ አውቃለሁ። ሴቶች ፊት ለፊት ቁጭ ብዬ አልቅሼ አውቃለሁ። ወይኔ ስላሴ አልቅሼ ማለት ነው እደውልላታለሁ በስልክ በቴክስት በሰው ምናምን እለማመጣታለሁ። በመድኃኒዓለም ግን ያላልኩት ነገር የለም። ተመልሳ ከኔ ጋር ትሆናለች ምናምን ብላችሁ ታስባላችሁ? አልሆነችም፣ አትሆንም። ሲጀመር ንቀት ነው የሚያመጣው። በጣም ኦቨር የሆነ ልመና ንቀት ነው የሚያመጣው። ስለዚህ አትለማመጣቸው፣ አትለምናቸው። በቃ ይሄዱ። ሰው በሰው ይተካል። የምሬን ነው።
ሰው በሰው ይተካል። አምንበታለሁ። ይሄን ቃል ሰው በሰው ይተካል። ሄድ በሉ ንገሩ። ለምሳሌ ንገራት፣ በቃ የሚሆን ነገር እኔ በዚህ ነኝ፣ አቋሜ እንዲህ ነው፣ ስለዚህ ምናምን ብለህ በጣም ብዙ ነገሮችን መናገር አለብህ። ያን ካልፈለገች በቃ ትሄድ። ሰው በቃ ሰው በሰው ይተካል። አንተ ግን በምንም አትተካም። ለራሳችን ያለነው እኛና እኛ ብቻ ነን፣ ማንም አይደለም። እኛ ራሳችን ከጣልነው የሚያነሳን ሰው የለም። እኛ ራሳችን ወደን ለራሳችን ክብር ስንሰጥ ሰው ደግሞ ጨምሮ ወበሮነ ሪስፔክት ያደርገናል ማለት ነው። ስለዚህ መከበር ከፈለግ፣ ከሰው ሪስፔክት ከፈለግ አትለምን፣ አትለማም። ይሄ የምሬን ነው። ይሄ ትክክለኛ ጥያቄ ነው፣ ትክክለኛ መልስም ነው፣ ትክክለኛ ነገርም ነው። ስለዚህ አትለማመጥ፣ አትለምን። የሚሆን ነገር ትክክለኛውን ነገር አንድ ሁለት የተናገር ካልሆነ በቃ ዝም ማለት ነው ማለት ነው። ስለዚህ እነዚህም ማድረግ ግዴታችን ነው። ሌላኛው ደግሞ ምንድነው? ራሳችን መጠበቅ አለብን። ራስህን ውደድ። ራሳችን መጠበቅ፣ ራስህን ውደድ። በጣም ውድድ አድርጎ ቆንጆና እኔም ቆንጆዬ ነኝ። ይሄን እስኪ የምሬን ነው ከመባለው በላይ ቆንጆዬ ነኝ። ስለዚህ ራስህን መውደድ ኮንፊደንስ እኮ ነው። ሲጀመር ራስህን ካልወደድክ እኮ ማንም አይወድልህ። አንተ ያልወደድከው ነገር ሰው እንዴት ነው የሚወድልህ? ሲጀመር ውደዱ፣ አፍቅር ራስህን። በቃ ፍቅር ከራስህ ጀምር። ራስህን ከወደድክ ሰው ደግሞ ወበሮኑ ጨምሮ ከ100% በላይ ነው የሚወድ ሰው። በቃ ራስህን በራስህ አትደራደር። ሲጀመር እኔ ዛሬም ነገም ለወደፊትም ቆንጆዬ ስለሆንኩ በቃ ሰው ቢሄድ ይመጣል፣ ሰው ቢሄድ ሰው ይመጣል። ሰው በሰው ስለሚተካ እኔ ደግሞ በማንም ስለማልተካ እኔ ግዴታ ራስን መውደድ አለብኝ ማለት ነው። እኔ ራስን ካልወደድኩኝ ማንም ይወድልኝ። እኔ ቆንጆዬ ነኝ እንደምታውቀው። ስለዚህ ራስህን ውደድ፣ ራስህን ውደደው፣ አፍቅረው። በቃ ለራስህ በቃ በራስህ አትደራደር። በቃ ለምን የፈለገ ሰው አይሆንም። ሲጀምር የማይፈልገን ሰው አትፈልግ ከራስህ ውጭ። በቃ ራስህን መውደድ አለ፣ ራስህን መውደድ አለብህ። ይሄ ነው ያስከብራል። ሁለተኛ አዋቂውን እወቅ። በቃ የምሬን ነው። አዋቂ ከሆንክ የምታውቅ ከሆነ ለማወቅ ደግሞ ማንበብ አለብህ። ብዙ ስታነብ ብዙ ስለምታውቅ ብዙ አንብብ። አብዝተህ አንብብ፣ አብዝተህ እወቅ። አዋቂ ከሆንክ ትበራለህ። እወቅ፣ ያለውን ነገር ማወቅ አለብህ። ሰው ከጠየቀክ የምትመልሰው። ለምሳሌ አንዳንድ ሰዎች ምናምን አሉ የሆነ ፕሮብሌም ምናምን ሶልቭ ነው በጣም በደቂቃ ነው ሶልቭ ማለት። ስለዚህ እሱ እኮ እንደዚህ ነው። በቃ ሰው እንዲያወራልህ ከፈለክ ማወቅ ያለብህ እውቀት አስፈላጊ ያስከብራል። እውቀት ማንበብ አለብህ። ይሄ ማንበብ ማለት ትምህርቱን ተው። ይሄ ፊዚክስ ባዮሎጂ የምለው እነሱ ለወረቀት የምሬን ነው። እኔም ተምሬ አሁን ባለፈው ነው ከግራጁዌት ያደረኩት ከወር በፊት ከደብረ ብርሃን ዩኒቨርሲቲ። እሱ አይደለም አዋቂ የሚያደርግ፣ እሱ ጭንቅላትን ያሰፋላል። አይጠቅምም እያልኩኝ አይደለም፣ ግን አሉ በጣም ቤስት መጽሐፎች አሉ፣ ቤስት መጽሐፎች። ስለዚህ እነሱን ማንበብ አለብን ማለት ነው። ስለዚህ ራስህን ማስከበር ከፈለግ እነዚህ ምክሮች ይጠቅሙሃል፣ ያስከብሩሃል። ስለዚህ በደንብ እነዚህን ነገር ማድረግ አለብህ። ቪዲዮ እቺ ነች። አዋቂ ከሆንክ ይጠቅማል። ትንሽ ነች ግን ይጠቅማል። በደንብ በተግባር አሳየው። ወድሃለሁ። ከፈለክ ሰብስክራይብ አድርግ፣ ካልፈለክ ተው። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሁኑልኝ። ሰላም